አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ በዝት ይበልኝ። እንዴት ናችሁልኝ? ያው ቆየት ብያለሁኝ ቪዲዮ ከሰራሁኝ። ዛሬ በአዲስ ቪዲዮ ብቅ ብያለሁ። እንደምታዩት በምርጥ ምግብ ፈጣን አሰራር ማለት ነው። ፓስታ በአትክልት አብረን እንስራ ውዶችዬ። እንደምትወዱ ተስፋ አድርጋለሁ። እና ለቻናሌ አዲስ የሆናችሁ ላይክ እያደረጋችሁ ሰብስክራይብ አድርጉኝ እና ወደ አሰራሩ እንሄዳለን። እዚህ ጋር እንደምታዩኝ ያው አዘጋጃቸዋለሁኝ። ሽንኩርት በረጃጅሙ ከትፌያለሁ። ነጭ ሽንኩርት አለው። እሱን አንድ ላይ እንጠብሳለን ማለት ነው። አብራችሁን ቆዩ። ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። እዚህ ጋር መጀመሪያ ግያዋለሁ ዘይቱን። እሺ ወዶችዬ እዚህ ጋር እንደምታዩት ጠባበስኩ ማለት ነው። ከዛ የከታተፍኩት አለ ካሮት በረጃጅሙ ትከትፋላችሁ። የፈረንጅ ቃሪያ እንደዚሁ በረጃጅሙ፣ እነሱን አንድ ላይ ጨምረን እንጠባብሳለን ማለት ነው። የሆነ ቀድሜ ስላዘጋጃጀሁትኝ ጥቅል ጎመን በምንድነው ስሙ ነጩ ጥቅል ጎመንና ይሄኛው ከለር ምንድነው በነፍሰ ጅራ የሚባለው በአረበኛ፣ እሱን አንድ ላይ ትከትፋላችሁ ሁሉንም በረጃጅሙ። ከዛ መጀመሪያ ካሮቱን እንጨምራለን። ከዛ በኋላ ሌሎቹን አንድ ላይ አድርገን እንጨምራለን። ትንሽ ካሮቱ በሰል ካለ በኋላ እዚህ ላይ ግን ስጨምር አላሳየኋችሁም። አጋጣሚ ስልክ ተደውሎ ወጥቼ እንደዚህ አበሰልኩት ማለት ነው ሁሉንም። ከዛ ቅመማ ቅመም ጨመርኩኝ። የተፈጨ ነጭ ሽንኩርት፣ የተፈጨ ሽንኩርት እና የማያቃጥለው በርበሬ የለም እሱን እና ፍልፍል አስዋድ ቆንዶ በርበሬ ማለት ነው። ከዛ ጨው አድርጌ ነው የጨመርኩት። ሌላ ምንም አልጨመርኩኝም። በኋላ ላይ ቃሪያ የሚያቃጥለውን ከትፌ ጨምርበታለሁ። ከዛ ጣዕሙ አሪፍ ይሆናል። ትንሽዬ እርድ ጨምሬያለሁ። እዚህ ላይ አላሳየሁም፣ ያው የረሳሁት ነው አልቀረጽኩትም ማለት ነው ወዶችዬ። እና በጣም ነው የሚጣፍጠው። ለአራት ነው የሰራሁት ለጓደኞቼ እንደነገርኳችሁ። እናንተም ሰርታችሁ ሞክሩት። ፓስታውን ያው መጀመሪያ ቀቅዬዋለሁኝ። እሱንም አልቀረጽኩም። ያው ተቀቅሎ እንደሚበላ ስለሚታወቅ ቪዲዮ ላይ ባይገባም ችግር የለውም። እና እንደዚህ ፍርፍር ያለ ነው። እንደዚህ አድርጌዋለሁኝ። አያችሁት እንዴት እንደሚያምር። በዚህ መልኩ ሰርቻለሁኝ። አሁን ጨረስኩ ማለት ነው። እዚህ ጋር አቅርበን እየበላን ነው። አያችሁት? እና ይሄንን ይመስላል። እየተሻማን የጨረስነው እላችኋለሁኝ። በቀጣይ በአዲስ ቪዲዮ እንገናኛለን። ሌላ ምግብ ስሰራ እንደዚህ በደንብ አድርጌ ቀርጬ ይዤ እመጣለሁኝ። እዚህ ጋር ያው አጋጣሚ ሆኖ ነው የቀረጽኩትኝ እና ኢንሻአላህ ላይክ ያደርጋችሁ አበረታቱኝ፣ ሼር አድርጉልኝ። ስለነበረን ቆይታ ከልብ አመሰግናለሁ።